2 ቀን ሆነኝ። እዚህ ቤት ውስጥ ከተቀመጥኩ 2 ቀን ሆኖኛል። ምንም አይነት መውጫ የለኝም። በሩ፣ መስኮቱ፣ ሁሉም ነገር ተቆልፏል። ምን ማድረግ እንዳለብኝ አላውቅም። ያ ፍጥረት እኔን ለማግኘት ቤቱን እያተራመሰ ነው። መኝታ ቤት፣ ሳሎን፣ ሽንት ቤት፣ ሁሉም ቦታ እየፈለገኝ ነው። አንዴ ተሳስቶ ካገኘኝ ምን ሊያደርገኝ እንደሚችል ማሰብ አልፈልግም። በዛ ረጃጅም ጥፍሮቹ ምን ሊያደርገኝ እንደሚችል ማሰብ አልፈልግም። በዛ ሹል ጥርሶቹ እንዴት ባንዴ ጸጥ ሊያደርገኝ እንደሚችል ማሰብ አልፈልግም። እስካሁን ድረስ አንድ ክፍል ብቻ ነበር ያላየው። ወደ ምድሩ ክፍል እስካሁን አልመጣም። ከመጣ ግን ያልቅልኛል። አሁን ከዚህ ክፍል መውጣት አለብኝ። ቀስ ብዬ ወደ በሩ ተጠጋው። በእጅ አጥብቄ ያዝኩትን ብረት መልቀቅ አልፈለኩም። በሁለቱም እጆች አጥብቄ ይዤዋለሁ። መልቀቅ አልፈልግም። ቀስ ብዬ በሩን ከፈትኩት። ደስ የሚለው ድምፁ አልተሰማም። ፊቴን ወደ ግራና ወደ ቀኝ ዞር አድርጌ ተመለከትኩ። ግን ምንም ነገር የለም። በሩን ስከፍት የነፈሰው ንፋስ ወደ ላይ እንደወጣ የፈለገ አይመስልም። ቀስ ብዬ ደረጃውን መውጣት ጀመርኩ። እያንዳንዱ እርምጃ እንዳይሰማ እየተጠነቀቅኩ 5 4 3 ትንሽ ብቻ ነው የቀረኝ። ያንን ደረጃ ልጨርስ ከሁለት የማይበልጡ መወጣጫዎች ብቻ ነው የቀሩኝ። በስተመጨረሻም አለቀ። ደረጃውን ወጥቼ ጨረስኩ። ፊት ለፊቴ የቤቱ ኮሪደር ይታያል። ኮርኒሱ ላይ በርተው የነበሩ 6 መብራቶች በጠቅላላ ወድመዋል። ሁሉም ነገር በጨለማ ተሞልቷል። በኮሪደሩ አድርጌ ወደ ሳሎን ቤት ሄድኩ። ምክንያቱም አንድ ያልተቆለፈ በር እዛ ብቻ ነው ያለው። ወደ ሳሎን ስቀርብ ነበር ያ ድምጽ የተሰማኝ። ትንፋሽ ነበር። አንድ ገዘፍ ያለ ሰው ለጥ ብሎ ሲተኛ የሚያሰማውን ድምጽ። ቀስ ብዬ ወደ ሳሎን አጮልቄ መመልከት ጀመርኩ። ያ ግዙፍ ፍጥረት ለጥ ብሎ ተኝቷል። ያንን ፍጥረት ስመለከት በጣም ደንግጬ ነበር። የሳሎኑ በር ተዘግቷል፣ ነገር ግን አልተቆለፈም። ስለዚህ በሩን ቶሎ ከፍቼ መሮጥ እችላለሁ ማለት ነው። ግን ቢነቃስ? እዚህ ቤት ውስጥ ሆኜ ከመሞት እድሌን በሞክር ይሻላል። ጫሜን አወለቅኩ። ከዛም ቀስ ብዬ ወደ በሩ መሄድ ጀመርኩ። 1 2 3 እያንዳንዱን እርምጃ እንዳይሰማ በጣም ስጠነቀቅ ነበር። 7 8 በስተመጨረሻም ደረስኩ። በሁለቱ እጆች ያዝኩትን ብረት መሬት ላይ በጥንቃቄ አስቀምጬ በሩን ለመክፈት የበር እጀታውን ያዝኩ። ቀስ አድርጌ ጎተትኩት። የፈራሁት ነገር አልቀረም። የበሩ ድምጽ ተሰምቷል። ዞር ብዬ ፍጥረት ከነቃ ብዬ ተመለከትኩ። በረጅሙ እየተነፈሰ ቆሞ አፍጥጦ እየተመለከተኝ ነበር።